ጎርጓሪ ካልሆነ ትግርኛውን የሚያውቅ ማስ አማራ ማስ ኦሮሞ የለም ስለዚህ እሱን ፈታ ብሎ የተናገረው አማርኛውን በጣም ተጠንቅቆ ነው ሄደው ኦሮምኛው ላይ ግን ቢጠነቀቅም ፈታ አድርጎ ነው ሄደውና አንዳንዱ የሚናገራቸው ነገሮች በአሁን ወቅት ድሮ ናሽናሊዝም ኢቮልቭ እያደረገ ይመጣልና in the 90s ለምሳሌ በሬንቱ ምናምን የሚለው ነገር ምናምን in the 90s እንደ ቀልድ የመጡ ጉዳዮችን ነው እሱ አሁን እንደ አዲስ ይሄ አዲስ ብሔርተኛ ምን አያስተኛ ነው እንደዛ አይነት ነገር ነው ያቀርበውና ዛ ሁለት ነገር አየሁት አንደኛ is clever by half አካይዱ ላይ ተወሰነ ኦዲየንስ እኮ ለመያዝ ችሏል ችግሩ ምንድነው ኢትዮጵያ ውስጥ አሁን ሁለት ናቸው ትልልቅ ችግሮች ሌንጮ ለታ የሚናገረው ነገር አለ ዋን ገበያም ባፍት ገበያ ጌስኒ ጉርጉረን ገበያ የሚፈልገው ነው የምትሸጠው ለምሳሌ በፋሲካ ጾም ጊዜ ጾማ ይዘህ ሄደ ማንም አይገዛም ጾማ ጥሩ ስላልሆነ አይደለም ከጾሚ ነው ሰው ጎመን ነው እዛ ላይ የሚያዋጣ you know አንተ ጾማ ቁጭ ብለህ ባለ ጎመኑ ሸጦ ሲሄድ እንዴ ሰው ጎመን ይገዛል ልትታሲልም ኢትዮጵያ ውስጥ አሁን ነምበር 1 የህዝብ ኮንሰርን ሁለት ናቸው ሁለት ኮንሰርኖች ናቸው አንዱ የኑሮ ውድነት ነው ሁለተኛው የሰላም እጦት ነው it is economy and security it's cost of living and security የተያያዙ ናቸው ዛሬ ሰው መስማት ይፈልገው ኢኮኖሚው እንዴት አረጋጋዋለሁ ጦርነት አብቅቶ እንዴት በሰላም ወጥቼ ገባለሁ ነው ለሁለቱም ደግሞ አብይ መልስ መስጠት አይችልም በጭራሽ ባይናገር ይሻለው ነበር ለምሳሌ የኛ እድገት እኮ ዓለምን አስደምሞ ይሄ እኮ ምን እንደሆነ ማለት እንደሆነ ታውቃለህ ርቦት ሆዱን ይዞ የተቀመጠን እኛ ልጅ ሆነን አስብ ያኔ ርቦን እናታችን እንጀራ ስትጋግር እስክታመጣው ድረስ ልምቦጭ ክንል እጃችን ሲመታ ምን ያህል እንደምንናደድ የራበውን ሰው ጠግበህ እኮ እያገሳህ ነው ሆዱ ተቃጥሎ የሚለው ልጅ ጠግበህ እያገሳህ ነው ስትለው ምን ያህል እንደሚቆሽቱ እንደሚያሳርሩ እና በኢኮኖሚው ላይ ያደረገው ቀልድ በቃ ችግር አለ ጦርነቱ የከተተን እንወጣለን ማለት እኮ እሱ የብልህ ነው ግን የኛ ልማት ዓለም ያስደመመ ነው ስትለው ያ ብልጽግና በነገራችን ላይ ድሮ የብልጽግና ደሴት ነዋሪዎች በእንደዛ አይነት ነገር ይስማማሉ ባለፉት 2 አመት የብልጽግና ደሴት ሰዎችም ደህይተዋል ታውቃለህ አሁን እኮ የሚሰረቅ የለም የሚሰረቀ በጣም ቀንሷል ፋርሲ ብሎ ምንላቸው ይሄ ተከፋይ አጫጫቢዎች በጣም ቀንሰዋል አሁን ወደኛ እየመጡ እኮ ነው ወደዚህ ብዙዎቹ አሁን በወዶ ገባ በመልሶ ማቋቋም ምናምን እያመጣናቸው ነው የተፈናቀሉ you know so ያ ባለበት ሁኔታ ስለ ኢኮኖሚ ተሰጋሪ እሺ ሰሞኑን በማህበራዊ ድረገጾች ላይ የለጠፍከውና እንደኔ አስተያየት ዛሬ በደንብ በስፋት ከዚህ ቀደም እናደርግ የነበረው በስፋት ስናነሳ ስለነበረው የብልጽግና ባህሪና ምንነት በጣም ተጨባጭ ማሳያ ሆኖ ስላገኘሁት ነው ለሬው ተከታታዮች በደንብ እንደው ፕሬዘንት ብታደርግላችሁ ሁሉ ወጣለው ማለት በቃ ይሄ ነው በቃ ተጨባጭ የሥርዓቱ ባህሪ ማሳያ ነው ብዬ ስላሰብኩ ነውና አሁን ሪፖርቱ ላይ ጻፍከው በብልጽግና ስለሚደገፉና በፈረቃ ያማራንም የኦሮሞንም ተወዳጆች ስለሚጨፈጭፉ ታጣቂዎች ነው ሪፖርቱ የሚናገረው ስለተቋቋሙበት ጊዜ ስለ ዓላማቸው ስለተፈጸሙ ድርጊቶች አንስታል አሁን ምንድነው ኦሮሚያ ላይ የሆነ ያለው ሚኖን እናንሳውና ከዛ ለፋኖ የሚያቀርበው ጥሪ ያለ እሱም እንመለስበታል መጀመሪያ what's going on የሚለውን በደንብ እስቲ እንመልሰው ምን ሁለት ቡድኖች በራሱ ባገዛዙ ተዋቅረዋል ነው ያልከው ምንድነው የሆነው እንዴት ነው አየ ቀላል ማሰው እንዲያስታውስ ከ2019 እንደ አውሮፓ አቆጣጠር አይ ቲንክ 2011 12 አካባቢ ጀምሮ እስከ ፕሪቶሪያ ስምምነት 2022 መጨረሻ አካባቢ ደረጃ ላይ በወለጋ ሰው በብዛት በጅምላ ይገደል ነበር የሚገደለው አማራ ነበር ወደ ትግራይ ጦርነት ሊመጣ ሲል በትግራይ ጦርነት ጊዜም በየጊዜው አማራ ይገደል ነበር እና ሚዲያውን በጣም ያራገበው ነበር ማን ነው ገደለ የሚባለው ኦነግ ሸኔ ይሄን ያዘልኝ ወለጋው ነው እንግዲህ ከ2023 ወዲህ አማራ ተገደለ የሚባል ነገር የለም አሰማም ከወለጋ ላይ ኦሮሞ ተገደለ ከጊዳ አያና ከኤበንቱ ከምን ይሄ
የሆሮ ጉዱሩ ወለጋና ኢስት ወለጋ ከኢስት ጎጃም ጋር የሚገናኝበት አካባቢ ላይ ያ ብቻ አይደለም። ባለፈው ተወያይተን አጠፋንባቸው እንጂ አርሲ ውስጥም ጀምረው ነበረ። የተለያየ ቦታ ይሄ የአማራው ማህበረሰብ ባለበት አካባቢ ላይ ፋኖ ተደራጀ ተባለ እና ኦሮሞ ይገደላል፣ ጅምላ ንጹሃን ይጨፈጨፋሉ። ከዛ የመንግስት ሚዲያ መንግስት ቀለብተኞች ያስጮታል። ኦሮሞ ተገደለ፣ በፋኖ ተገደለ፣ በፊንጣልይ ይሉታል፣ በአክራሪዎች ማለት መሰለኝ በእነሱ በጽንፈኞች ተገደለ ይባልና ይጮሃል። ይሄን ነገር ቀደሞም ያው ግንዛቤው ነበረኝ እና በተለይ እስር ቤት እያለሁ ስከታተል ነበር። ከእስር ቤት ከወጣሁ በኋላ ምን ነበር ሲሆን የነበረው ወለጋ ውስጥ ማን ነው አማራን ሲገል የነበረው ብለን አጠና ነው። በኋላ ላይ የደረስንበት ልንገር። ሁለት ሰዎችን ልስጥህ። አንዱ ፈቀደ አብዲሳ ይባላል። የሽመልስ አብዲሳ ወንድም አይደለም፣ ያው የሽመልስ አብዲሳ ተላላኪ ሊሆን ይችላል። አንዱ መገርሳ ቆራስ ጎበና ይባላል። የሆነ ወታደሮች ነበሩ እስከ 2019 ድረስ ሁለቱም። ፈቀደ አብዲሳ መሪ ነበረ፣ የዛ የሆሮ ጉዱሩ አካባቢ ኮማንደር ነበረ። መገርሳ ደግሞ በሱ ስር የአንድ ቡድን መሪ ነበረ፣ በዛ ስር ማለት ነው። 2019 ትካለ ከአባገዳዎች ጋር ይሄን የሆነ ጦር ለማስገባት ድርጅቱ ተስማምተው ሄደን ነበረ። ከገቡት ውስጥ ናቸው እነዚህ ሁለቱ መጥተው ጦር ላይ ተቀመጡ። ሲኒየሮቹን ወሰዱና መልምለው አሰልጥነው ጸረ ሽምቅ የሚባል ቡድን ውስጥ ከተቷቸው። እነዚህ ሰዎች ናቸው ተመልሰው አንዱ ኦኤልኤ ሆኖ ገባ። ፈቀደ ኦኤልኤ ሆነና ሆሮ ጉዱሩ ላይ ጸጉሩን አሳድጎ ጸጉሩ ያሳደጉ ሌሎችም ሰብስቦ ጦር አደራጀ። አንደኛው እዛው ሆሮ ጉዱሩና ወለጋ ላይ አማራ ድንበር አካባቢ ቀስ ብሎ የግብርና ስራ ይዞ ቆየ ጊዜው እስኪደርስለት። ፈቀደ መጀመሪያ እዚህ ሆሮ ጉዱሩ አካባቢ ኢስት ወለጋ አካባቢ ኦሮሞዎችን ጨፈጨፋቸው። ምን አይነት ኦሮሞዎች መሰለ የሚገለው? ቄሶችን፣ ባለሀብቶችን፣ ምሁራንን፣ በጣም አሰቃቂ ግድያዎችን። እነኚህ ግድያዎች እየተመዘገቡ ለምሳሌ የጠቅላይ ሚኒስትሩ ሶሻል ሚዲያ ማኔጀር አለ፣ ባለፈው ኤክስፖዝ ያደረኩት የደህንነት ሰው ነው፣ በላይናቅ ነው የሚባለው። ለነሱ ይደርስና እነሱ ደግማችሁ አድርጉት ይባላሉ፣ ዘግናኝ ካልሆነ ማለት ነው። ይሄ ከዛው ከአብይ ቢሮ ከአብይ ቢሮ ቲም አለ የሚያደርጉት እና በሚዲያ መናገር የማልፈልገውን አስጠሊ ነገር ያደርጋሉ። ከዛ ይሄ ብርሃኑ ጁላ ሲናገር አይታላል፣ ሸኔ የሰው እንትን ጠብሶ ይበላል ምናምን በፓርላማ ሲናገር ሰምተው እንደሆነ ይሄንን እኮ ካርጋው ለሱ ራሱ የሚያቀርቡት እነሱ ናቸው። ፈቀደ አብዲሳ መጀመሪያ ኦሮሞን ጨፈጨፈ። ከዛ አማራን መጨፍጨፍ አስፈላጊ ሆኖ ተገኘ። በተለይ ደግሞ ህወሓትና እነመሮና እነደብረጽዮን ተቀራረቡ ሲባል አሁን እየነገርኩ ያለው ከትግራይ ጦርነት አካባቢ ማለት ነው። አስፈላጊ ሆኖ ተገኘ። አማራን መጨፍጨፍ ጀመሩ። ትዝ ይልሃል እዚህ ጋር ሰው ለምሳሌ የትግራይ ጦርነት ሊጀመር ቀናት ሲቀሩት በፓርላሜንት ጉሊሶ ወረዳ ላይ የነበረው ጉሊሶ ወረዳ ላይ የነበረው እንትን አሁን እንግዲህ የዛ ጊዜ ራሱ ስትሬንጅ ነገሮች ነበሩ። ለምሳሌ ኔትወርክ ሙሉ በሙሉ ተዘግቶ ምናምን ሪፖርቱን ትዝ ይልሃል ሌሎች የሰሩትን መከላከያ አትውጣ ሲባል ሆን ብሎ ወጥቶ መከላከያ አትውጣ ሲባል ወጥቶ እንዲህ አይነት ማዕት ግድያዎችን አደረጉ። እነዚህ ነገሮች በሚዲያ እነዚህ ነገሮች በደንብ ነው የሰሩት። የአማራው ማህበረሰብ ናሽናሊ ምን ነበር ሲባል የነበረው? ሸኔ የህወሓት ተወካይ ነው። ስለዚህ ወለጋ ያለውን ሸኔ ለመምታት አማራ እንዳይገል ከተፈለገ መቀሌ ያለው ትግራይ ህወሓት መጥፋት አለበት ተባለና በለው ተባለ፣ ተገባበት። ጦርነቱ ገባን። ያ ሁሉ ሆነ። አብይ ግድ የለውም ፕሪቶሪያ ላይ ከነጌቾ ጋር ተጨባበጡ። ከዛ በኋላ የነሱ መጨባበጥ ደግሞ ከአማራ ኃይሎች ጋር አጣላው። አሁን የአማራውን ድጋፍ ማግኘት እንደማይችል ሰብር አደረገና ገልብጥ ብሎ አሁን የኦሮሞን ድጋፍ ያስፈልገዋል። ያኔ ጭልጥ ያለው ኢትዮጵያ ብሔርተኛ በሚኒሊክ አምላክ ሲል የነበረው ሰውዬ ዞር ብሎ መጣና ኦሮሞ ናሽናሊስት መሆን አለበት፣ ስለዚህ የኦሮሞን ስሜት ደግሞ መኮርኮር አለበት። ኦል በሰደን ወለጋ ላይ ከዛ ፊት እኮ አልነበረም። ኦሮሞ መገደል ጀመረ። በየጊዜው ይገደላል። ማን ነው ኦሮሞን የሚገለው የሚለውን እንመጣበታለን። ፈቀደ አብዲሳ ይሄን ከጨረሰ በኋላ እነመሮም ሌሎቹም ነቁበት። መጀመሪያ ሰው አላወቀም ነበር። ነቁበትና በዋሽንግተን ፖስት ኤክስፖዝ ሆነ የመንግስት ኤጀንት እንደሆነ ትዝ ካለ ዋሽንግተን ፖስት ላይ ወጥቶ ነበር። እዚህም ሪዮት ላይ ቀርቦ በነገራችን ላይ ጀምሮ ጋቸና ሲር ነው የሚባል እንደ ኦኤልኤ የሚለብስ የሚሾረብ የሚንቀሳቀስ በብልጽግና የሚታዘዝ ኃይል ነው።
ወንጀሎቹን የሚፈጽማቸው ብሎ ተናግሮ ነበር። ለአድማጮች ልግልጽ አድርግ። ፈቀደ አቢሳን እኛን ያስገባ ነው፣ እኛን ለመንግስት ያቀረብ ነው። መንግስት ለኛ ሪፖርት አድርጓል። ለእነዚህ የሆነ ቀድሞ ሆነ ወታደሮች ለምን ተመልሰው ተቋቋሙ ሲባል ይሄው ስራ ያስያዝናቸው ተብለው ተነግሮናል እኮ። So it's not a secret that he was a government agent. So they sent him back. ይሄን ሁሉ ወንጀል በኦሮሞም ላይ በአማራም ላይ ሰራ። መጨረሻ ላይ በሰላም ገባ ተብሎ እጅ ሰጠ ተብሎ መጣና መከላከያ መረጃ ጎልፍ ክለብ እና ሳሞራ ድሮ እንትን የሚጫወቱበት እዛ ነው የሚቀመጠው። መኮንኖች መቶ አለቃ ሆኗል አሁን ኦፊሻሊ። እቺ መዝግብልኝ ወደ ያማራው ፈቀደ ደግሞ መጣላል። አሁን እነፈቀደ አማራ መጨፍጨፍ ሲጀምሩ ትዝ ካለ እነ ብርሃኑ ነጋ እነ ደመቀ መኮንን እየወጡ ህዝቡ ይታጠቅ፣ ህዝቡ መታጠቅ አለበት አሉ። ይሄን እንግዲህ አድማጮች ያስታውሱልኝ። ይታጠቅ ተባለ። ለምን? ከላይ ሆነ መከላከያ ህዋትን ሲወጋ እዚህ አማራን የሚገለውን ሸኔ አማራዎች በሰላም እንግዲህ ለብዙ ትውልድ የኖሩትን አፈናቅለዋቸው ግማሹን ደብረ ብርሃን ግማሹን ሌሉ ካደረጉ በኋላ ወንዶቹን መለሷቸውና ግጥም አድርገው አስታጥቋቸው። ማመሰለም የሚያስታጥቃቸው አንዱ ይሄ መገርሳ የሚባለው ልጅ ነው። የሱ ወንድም ግርማ የሚባላል። የግርማ የሚባለው ሰውዬ ግርማ ቆራስ ጎበና ነው። እዛ አካባቢ ለረጅም ጊዜ የደህንነት ሰው የነበረ ነው። ከበሌ ማስተዳደሩ ወደ ማስተዳደሩ በቃ ንጉስ ባለው እዛ አካባቢ ብዙ የፋይናንሻል ጥቅሞችም አሉ። እንደዚህ እንደ የሰሊጥ ጉዳይ ብዙ ነገር አለ እዚህ አካባቢ። ሰሊጥም አለ፣ በቆሎም አለ። በጣም ለም ነው አካባቢ። እነሱ ሸኔን እንከላከል ብለው የአካባቢውን ኦሮሞችና አማራ ገበሬዎችን አስታጥቀዋል መጀመሪያ ላይ። አሁን እነኚህ ሰዎች አማራ መሆን ተፈለጉና አማራ ሆኑ። መልቲ ኤትኒክ እኮ ናቸው በነገራችን ላይ አማራም ኦሮሞም ናቸው የታጠቁት ገበሬዎች መጀመሪያ ላይ። አሁን አማሮቹ ሲጠቁ በብዛት ገቡ፣ አስታጠቋቸው። ለ5 ዓመት አሰልጥኖ ሲመራቸው የነበረው መገርሳ ነው። ፋኖ ሆነ ቡድኑ። በቃ ፋኖ ተባለ። ፋኖ በሁለት ከፈሏቸው። አንዱ ፋኖ ቢዛሞ፣ አንዱ ፋኖ ወለጋ ነው። ሌላ ረጅም ታሪክ አለው እሱ። ይሄ ቡድን አሁን ልክ እንደፈቀደ ሰዎችን መመንጠር ጀመረ። ኦሮሞችን ይገላል፣ ይጮሃል። እኛንም ላይ ለምንድን ነው የማትናገሩት እናንተ የፋኖ ቅጥረኞች ምናምን ይባላል። ድሮ የህወሓት ቅጥረኛ ነን፣ አሁን ለብሰን ደግሞ የፋኖ ቅጥረኛ ሆነን ስመረምረው ይሄ ሰውዬ ምን ይሆናል መሰለ? 5 ዓመት አሰልጥኖ አብሮት ያለ ሌላ አትንኩት ይባላል። በአጋጣሚ በትንሽ ኃይል እየተንቀሳቀሱ እያሉ ከሚሊሻዎች ጋር ይዋጋሉ። ሚሊሻዎች ላይ ሲዋጉ እጃቸው ይሰጣሉ። ሲያዙ ኢማጂን እንግዲህ ሪሞት ቀበሌ ውስጥ ነው ሲያዙ፣ ወዲያው ሻለቃ ቶሎሳ ጉደታ የሚባል ሰው እንግዲህ በስም ነው ፎቶ አለ እንትን ላይ ማለት ሻለቃ ቶሎሳ ጉደታ በመከላከያ መረጃ የምስራቅ ወለጋና ሆሮ ጉዱሩ ኃላፊ በሄሊኮፕተር ሄዶ ማለት ነው። ኢማጂን ተራንፋኖ በሄሊኮፕተር ሄዶ ፒክስ ያደርገው ብድግ አድርገውት መከላከያ መረጃ አምጥተው በከፍተኛ አቀባበል ተደርጎላቸው ለካ ቀድሞውንም እነሱ ናቸው የላኳቸው። ሰው ሲጨፈጭፉ የነበሩትን ሰዎች ነው አገዛዙ ሄሊኮፕተር ልኮ የተቀበላቸው። አብሶሉትሊ 200 ምናምን ሰው በአንድ ቀን ገለዋል እነዚህ ሰዎች። ያ ብቻ አይደለም፣ እርሻ አላቸው ብያለሁ። እነዚህ ሰዎች ፋኖም ሆነው የተቀረው የአማራና የኦሮሞ ገበሬ እህል ሲቃጠል እንትን ሲል የነሱን መከላከያ አጅቦ በኦራል ጭኖ እህላቸውን ያወጣላቸው። ተመልሰው አሁን የት እንዳሉ ታውቃለህ? ጊዳያናና ነቀምት መካከል በመከላከያ ታጅበው ይንቀሳቀሳሉ። አስረግጬ የምነግርህ ምንድነው ይሄ ወለጋ ላይ የሚንቀሳቀስ ፋኖ የሚባለውን ኃይል በፈለገው ጊዜ ልክ እንደነፈቀደ ያደራጀው ያስታጠቀው በሚስጥር አይደለም። በሚስጥር በግልጽ ባለፈው አንዱ ጀነራል ተገሏል። ጀነራል የተገደለው ከወርቅ ጋር በተያያዘ ነው። እዛ አካባቢ ሱዳን ድንበር ላይ ብዙ ድራማ አለ አይደል? ከዚህ ጋር በተያያዘ ሊያስወግዱት ፈለጉ። ማንም መመታት የማይችልበት አካባቢ ላይ ጂፒኤስ ሎኬሽናቸው ስፔሲፊክ ለነ መገርሳ ተሰጥቶ ጠበቁት፣ ጠብ አደረጉት። በአካባቢ ያለው መከላከያ እንኳን እንዲደርስ አልተፈቀደም። የክብር እንኳን ሽኝት አልተደረገለትም። ፋኖች ክሬዲት እንዲወስዱ ተደረገ። የዛ ቀን ተብሎ ነው የተጨፈረው ጎልፍ ክለብ ውስጥ ማለት ነው። እና እነሱ ብቻ አይደለም ማት አመራሮች ናቸው የተገደሉት በዚህ ምክንያት። የብልጽግና ሰዎች ራሱ አንዳንድ እጢ የሚሆኑ አሉ አይደል? የማይሆን ነገር ላይ እነዛን በሙሉ አስወገዷቸው ማለት ነው። ትላንት የሆነውን ድራማ ልንገርህ እና
ወደ እንትኑ እመጣለሁ ትናንት ያደረጉት